በዛሬው ቪዲዮአችን በሳምፕሊንግ ፎርሙላ አጠቃቀም ላይ የምናተኩር ይሆናል። በዋነኛነት በየማነህ እና በኮችራን ፎርሙላ መቼ እንጠቀማለን፣ በምን አይነት ኬስ፣ እንዴት የሚለውን በማነጻጸር የምናየው የሚሆነው። ሁለቱም ፎርሙላዎች እንግዲህ በሶሺዮ ኢኮኖሚክ ጥናት ላይ ማሽኖር ኮመን ናቸው። እንግዲህ ብዙ ጊዜ ብዙ ተመራማሪዎች ይጠቀማሉ። ነገር ግን የትኛው ለየትኛው ለምን ኬዝ የሚለውን አንዳንድ ጥርጣሬዎች ስላሉ ያንን ለማጥራት ይጠቅማል። የመጀመሪያው ፎርሙላችን የማነህ n is equal to capital N over 1 plus n into e square ይሆናል። ሳምፕል ሳይዝ ይኖረናል፣ ቶታል ፖፑሌሽን ይኖረናል፣ ማርጂን ኦፍ ኢረር ይኖረናል። በዚህ ኬዝ እንግዲህ በስታንዳርዱ መሰረት ካልኩሌት ሲደረግ at 5% ኢረር ወደ 286 ሳምፕል ሊያመጣልን ይችላል። ሪኮመንድ የሆነው ሳምፕል ሳይዝ 286 ነው። በ5% ኢረር ታስቡ። ሌላኛው ፎርሙላችን ኮችራን ፎርሙላ ነው። ሳምፕል ሳይዝ is equal to z square times p times q over e square ይሆናል። ኢረሩን ያሳየናል። p proportion of the sample if there is a group በግሩፕ ላይ የሆነው ፓርት ፒ እንለዋለን፣ ቀሪውን ፓርት ኪው ብለን አድጀስት እናደርጋለን። ዜድ ዲስትሪቢዩሽን ነው፣ ስታንዳርድ ዲስትሪቢዩሽን ነው። from table at 95% 1.96 የምናገኝ ነው የሚሆነው። ኢ ያችን ምንድነው የሚሆነው? ኢ ማርጂን ኦፍ ኢረር ነው የሚያሳየን። ፋይናይት ፖፑሌሽን ካለን በኮችራን ፎርሙላን በዚህ ልክ ኮሬክት ማድረግ እንችላለን። n is equal to n not over 1 plus n not minus 1 over capital N known population for finite population size ካለን ሁለተኛውን ይሄኛውን ኦፕሽን እንደ አማራጭ መጠቀም፣ እንደ አማራጭ ሳይሆን እሱን ከተጠቀምን በኋላ ይሄንን ካፒታል ኤንን በመጠቀም ኮሬክት ማድረግ እንችላለን። እንግዲህ ኮችራን መቼ ነው የምንጠቀመው? አንደኛ የምንጠቀመው ኮችራን መቼ ነው? ፖፑሌሽኑ ሃየር ሲሆን ነው እና ኔቸር ኦፍ ፖፑሌሽኑ ፕሮፖርሽኔት የሆነ there is 2 or more parts የተከፋፈለ ነገር ካለው ፕሮፖርሽን አለው። some part other part ብለን የምናነጻጽር ከሆነ ሳምፕል የምንወስደውም ከነዚህ ፕሮፖርሽኖች ከሆነ የኮችራን ፎርሙላ ነው የምንጠቀመው። ላርጅ ፖፑሌሽን ሳይዝ ይፈልጋል። ከ10,000 በላይ ከሆነ ፖፑሌሽን it's better to recommend this ኮችራን ፎርሙላ። ሲምፕል ራንደም ሳምፕሊንግ ስንጠቀም ነው። ፖፑሌሽን ፕሮፖርሽን p is now or estimated የፒ እና የኪ ዋጋ ወይ መታወቅ መቻል አለበት ከባለፉ ጥናቶች፣ ወይ ደግሞ ስታንዳርዱን መጠቀም እንችላለን። 50% ብለን ልንጠቀም እንችላለን። እንግዲህ ፕሮፖርሽን ያላቸው ጥናቶች ለምሳሌ አዶፕሽን ካል there are some parts adopter and non adopter ሳምፕል ሳይዛችን ሁለቱን ሚክስ አድርጎ የሚይዝ ከሆነ ኮችራን ነው የምንጠቀመው። ዳይቨርሲፊኬሽን some of the portion ዳይቨርሲፋይ ካደረገ ሌላው ኖት ዳይቨርሲፋይ ካደረገ እንደዚህ ፕሮፖርሽኔት የምናደርገው ከሆነ ፓርቲሲፔሽን ፓርቲሲፓንት ነን ፓርቲሲፓንት ፉድ ሴኩሪቲ ሴኪዩር
insecure, membership, member, non-member, prevalence, exposure. Some of the parts are exposure to the issue, while the other are not exposed to that issue. እንደዚህ ፕሮፖርሽኔት ወይም ፓርት ያለው ከሆነ ሳምፕላችን የሚመከረው የሳምፕል ሳይዝ የኮችራን 1977 ይሆናል ማለት ነው። ሌላኛው አማራጭ ብዙ ጊዜ ተመራማሪዎች የሚጠቀሙት የማነህ 1967 ነው። መቼ እንጠቀማለን? ሚዲየም ፖፕሌሽን ካለን በመጠኑ አነስ የሚል ከሆነ እና ቫሪያቢሊቲ ከሌለው ፕሮፖርሽን የማይኖረው ከሆነ ተመሳሳይ ግሩፖችን ከሆነ የምናጠናው ቤተር የማነ ፎርሙላ ኢዝ ቤተር ፖፕሌሽኑ ሆሞጂኒየስ ብለን የምናስብ ከሆነ ስትሪክት ሆሞጂኒቲ አይጠበቅም፣ ግን ተመራማሪው ሆሞጂኒየስ ነው in terms of input use, in terms of practice their activities ከዚህ አንጻር ሆሞጂኒቲ አይነት ኔቸር ያለው ከሆነ ይህን ፎርሙላ እንጠቀማለን። ራንደም ሳምፕሊንግ ግን እንትን ያደርጋል፣ ቫሪሽን ወይም ደግሞ ፕሮፖርሽን አሲዩም አያደርግም። እንግዲህ ለምሳሌ አሰስመንት ኦፍ ፐርፎርማንስ ኦፍ የሆነ አክቲቪቲ አናሊሲስ ኦፍ ካስተመር ሳቲስፋክሽን እንግዲህ ከስተመሮች ላይ ብቻ ነው። የባንክ ከሆነ ለምሳሌ የባንክ ከስተመሮች ዩኒፎርም ናቸው። they are all customers in that institution. determinants of production efficiency ሁሉም ፕሮዲውሰር ነው። ሆሞጂኒየስ የሚያደርጋቸው ነገር አለ። ፋክተርስ አፌክቲንግ ሰምቲንግ የሆነ ነገር ብለን አሲዩም ካደረግን evaluating the effectiveness of training እንችላለን፣ ፕሮግራም እንችላለን፣ wherever credit repayment of ተበዳሪዎች ላይ ብቻ ፎከስ አድርገን የምንሰራ ከሆነ ፕሮዳክቲቪቲ ኦፍ ኤኒዌይ ይሄ የማነ ፎርሙላ ለሆሞጂኒየስ ኔቸር ላላቸው ፖፑሌሽን እና ቫሪዬሽን የማይኖር ከሆነ ናውን ፖፑሌሽን ካለን የማነ ፎርሙላን የምንጠቀም ይሆናል። እንግዲህ ፎርሙላዎቹ ላይ ማርጂን ኦፍ ኢረር በሶሾ ኢኮኖሚክ ጥናት ከ1 እስከ 10% ማኔጅ ሊሆን ይችላል። ነገር ግን ስታንዳርዱ 5% ነው። 5% ኢዝ ስታንዳርድ። እንግዲህ 5% ኢረር ይሰራል ተብሎ ነው የሚታሰበው። ነገር ግን እንደየሪሰርቹ ሁኔታ ለምሳሌ ለጤና ነክ ከሰው ህይወት ጋር ከምናምን ጋር የሚገናኙ ነገሮች 1% ነው ኮሚት እንድናደርግ ወይም ደግሞ እስከ 0 ድረስ ሊሄድ ይችላል። እንደየሪሰርቹ አይነት እንዳለን የበጀት ሁኔታ ሊወሰን ይችላል። በጀት በደንብ በቂ ካለን ወደ 1 ባስጠጋነው ቁጥር የሪሰርቹ ፕሪሲሽን ሃይ እየሆነ ይመጣል። እንዳለን ታይም ዳታ ለመሰብሰብ ያለን ታይም በቂ ነው ወይስ አይደለም የሚለውም ይወስናል። እና ሪፕሬዘንታቲቭነስ ነው የወሰድነው ሳምፕል አነስ አድርገን ከሆነ ሪፕሬዘንታቲቭ ከሆነ ኖ ኒድ ኦፍ ቢንግ 1% ማድረግ ላይ ጠበቅብን ይችላል። ሶ ሪፕሬዘንታቲቭነሱ ታይሙ በጀት እና ታይፕ ኦፍ ሪሰርቹ የማርጂን ኦፍ ኢረራችንን ዲተርማይን ሊያደርግ ይችላል። እንግዲህ ኢን ከ1 እስከ 10 ብለናል። ለሶሾ ኢኮኖሚክስ ኢን ከ5% በላይ ከጨመርነው ሳምፕል ሳይዛችን እየቀነሰ ይመጣል። ከ5% ወደ ታች እየቀነስን በሄድን ቁጥር ሳምፕል ሳይዛችን እየጨመረ ይመጣል። የሪሰርቹ ፕሪሲሽንም በዚያው ልክ እየጨመረ ይመጣል። ነገር ግን ሬንጁ ከ1 እስከ 10 ለሶሾ ኢኮኖሚክ ምርምሮች የተፈቀደ ነው። ኮችራን ፎርሙላ ፒ ፕሮፖርሽን እንግዲህ ስታንዳርድ መረጃ ከሌለን 50% ፒ እና ኪውን
50% አድርገን ልንወስድ እንችላለን። ነገር ግን if there is studies scholars from the last 3 to 5 years ከ3 እስከ 5 ዓመት በፊት ወዲህ የተጠኑ ጥናቶች ካሉ በዚያ ኤሪያ ላይ ለምሳሌ የፉድ ሴኩሪቲ ፕሮፖርሽን በሆነ ኤሪያ ላይ 60% ፉድ ሴኩር 40% ኢንሴኩር ካለ 60-40 ፒ 60 ይሆናል ኪው 40 ይሆናል እንደማለት ነው። ዳይቨርሲፋይ ያደረገው 75 ከሆነ ቀሪው ደግሞ 25ቱ ኪው ይሆናል ማለት ነው። እነዚህን መረጃዎች በመጠቀም ማርጂን ኦፍ ኢረራችንን እና ፕሮፖርሽኑን በዚያ ልክ አጀስት እናደርጋለን። በየማንህ ላይም በኮርሳል ላይም ስላለ በዚህ ልክ ኮንሲደር ሊሆን ይችላል። እንግዲህ ለዛሬ እነዚህን 2 ፎርሙላዎች አይተናል። በቀጣይ ሌሎች ፎርሙላዎችን መቼ ለምን ኬዝ የሚለውን እያነጻጸርን